በራስ መተማመን እናም ደግሞ ሰልፍ ኮንፊደንስ በእርግጠኝ ማንም ሰው ይፈልጋል። ማንኛውም ኤጅ ግሩፕ ጋር ብትሄድ፣ ማንኛውም ጾታ ጋር ብትሄድ በእርግጠኝነት በራስ መተማመን የማይፈልግ ሰው የለም። ነገር ግን ደግሞ ጊዜውን ወስዶ ታይሙን ወስዶ በትዕግስትና በማስተዋል ይህ ነገር ዲቨሎፕ ለማድረግ የሞከሩ ሰዎች በጣም ጥቂት ናቸው። እነዛን ሰዎች ደግሞ አሁን የት እንዳሉ ማየት እንችላለን አይደል? ማንኛውም ሰክሰስፉል ሰው ውስጥ በሚያደርገው ነገር ላይ ራስ መተማመን አለ፣ በሚያደርገው ነገር ላይ ሰልፍ ኮንፊደንስ አለና ይህ ነገር እንዳልኳችሁ ሳምታይምስ አንዳንድ ሰዎች አላቸው አሲኔቸር በተፈጥሮ አላቸው። በተፈጥሮ ስላችሁ ያደጉበት ሁኔታ የነበሩበት ሰርከምስታንስ ኮንፊደንስን ቢልድ እንዲያደርጉ አድርጓቸዋል። ግን ደግሞ ብዙዎቻችን በዚህ ሁኔታ አልታደልንም አይደል? ስለዚህ ይህ ነገር ማድረግ አለብን፣ ዲቨሎፕ ማድረግ አለብን። በተፈጥሮ የሚሰጥ ነገር አለብን። አጋጣሚዎች ናቸው እነዚህ ነገሮች ዲቨሎፕ እንድናደርግ ማለት ራሳችን ዲቨሎፕ ማድረግ አለብን። አኳየር የምናደርገው ነገር ነው እና ያን የምታደርጉበትን ስቴፖች ነገራችኋለሁ፣ መርሆች ነገራችኋለሁ። ከዛ ሰልፍ ኮንፊደንስን ቢልድ ማድረግ አላችሁ። ምክንያቱም እኔም ቢልድ ማድረግ ችያለሁ፣ ከኔም ደግሞ ያለፉ ብዙ ሰክሰስፉል ሰዎች ቢልድ ማድረግ ይችላሉ በማንኛውም ነገር ላይ። በተለይ ደግሞ በዘርፋቸውና በስራቸው ላይ ኮንፊደንስ ቢልድ ማድረግ ይችላል እና ፐርሰናሊ እኔ ኮንቴንት ክሬሽን ላይ ኮንፊደንስ ቢልድ ማድረግ ይችላል። ገባህ? በሳወራት ጋር በኮንፊደንስ ነው የምናቀረው ምንም ነገር ሆል ማድረግ ነገር እና ያን ያረግንበት መርህ አለ፣ ስቴፖች አሉ እና መጀመሪያ ከሁሉም ነገር ከመግባታችን በፊት ግን አንድ ነገር ራሳችሁን ጠይቁ። ኮንፊደንስ ለእናንተ ምን ማለት ነው? በጥያቄ ነው የምንጀምረው። ኮንፊደንስ ምን ማለት ነው? ይህ ከሰው እንደ ሰው ይለያል። ግን ያንተን ኮንፊደንስ ምንድነው? ለአንተ ኮንፊደንስ ምን ማለት ነው? እና ይህ ነገር በደንብ አጣራው። መልሱ ትክክል ነው ብለን እንዳትቀበል። ኮንፊደንስ ማለት እንደዚህ ነው ልትችላል፣ ግን ደግሞ ላይሆን ይችላል። ስለዚህ ጠይቅ ራስህ። እንደዚህ ሊሆን ይችላል። ጠይቃ ትክክለኛውን የኮንፊደንስ ምንነት እንድትረዳ ፈልጋለሁ። ኦፍ ኮርስ ነግሬሻለሁ፣ ነገር ግን ያንተን ጌታና ያንተን አስተሳሰብ ነው እዚህ ጋር ቢዩ ለማድረግ የሞከርኩት እንጂ የኔን ሀሳብ ልሰጥ እችላለሁ፣ የኔን ሀሳብ አንተ ላይ ላርሻለሁ። ነገር ግን የምትጠቀሙ የራስህን አይነት አስተሳሰብ የራስህን አይነት ቢሊፍ ሲስተም ቢዩ ልስታርት ነው። በሌላ ላይ ደግሞ የምጠይቅ ነገር ለምን ፈለከው መጀመሪያ ታዲያ ዋይ ዱ ዩ ኒድ ሰልፍ ኮንፊደንስ ማለት ትክክለኛ ዋይ ከሌለክ ትልቅ እና ጠንካራ የሆነ ምክንያት ከሌለ ነገር ቢዩ ለማድረግ ፕሮባብሊ ሃልፍ ዌይ ላይ ታቆማለህ። ግማሽ ከደረስክ በኋላ ሰለቸኝ ብለህ ታቆማለህ። ለዚህ ትልቅ የሆነ ምክንያት እንዲኖር እፈልጋለሁ፣ ሪዝን እንዲኖር እፈልጋለሁ። ያ ካለክ ምን ማለት እንችላለን ማለት ነው? ይሄ ነገር አታክ ማድረግ እንችላለን አሁን ሆኖ ማለት ነው። እናም ይህን መጀመር ፈልገው ኮንፊደንስ እንዳኖር እናደርገ ነገር አንደኛው ፍርሃት ነው። ፍርሃት ይዘናል። እንደዚህ ቢሆንስ እያልን ኮንፊደንሳችንን ኤክስፕረስ እንዳናረግ ይይዘናል። ስለዚህ ፊርን ፍርሃትን እንዴት ሪሙቭ ማድረግ እንደምትል መረዳት አለብን ማለት ነው። እና ያን ለማድረግ ያው ጂቲ አልገባበትም። ነገር ግን ፍርሃት አንድ ነገር ይፈልገው አክሽን ይፈልጋል። ፊር የተባለ ነገር በአክሽን ይጠፋል። አንድ ነገር ፈራክ ውሳኔ ስትወስንበት ያ ነገር የመስማሱ ይጠፋል። ደጋግሜ ነገር ፍርሃት በአክሽን ይጠፋል። ስለዚህ ማንኛውም ፍርሃት ቢኖርብህ ያ ነገር ተጋፍጠህ ካላየው ድረስ ፍርሃት አይጠፋም። ያ ነገር ወደ ጎን ካደረግን በኋላ ፍርሃት የተባለው ነገር ከበር ካስወጣነው በኋላ ነው ወደ መሪዎች የሚል የምንችለው ማለት ነው። እና የመጀመሪያው ከሁሉም ነገሮች በፊት ግን ኮንፊደንስ ቢውል ለማድረግ ማለት ነው በማንኛውም ዘርፍ በማንኛውም ነገር ላይ ኮንፊደንስ ቢውል ለማድረግ ከፈለጋችሁ ጀስት አንዳንዴ አክት ማድረግ ብቻ በቂ አለ። አሁን ስለሱ ነገራችሁ ነገር አለ። ነገር ግን ደግሞ እሱ ብቻ በቂ አለ። ኮንፊደንስ ቢውል ለማድረግ ፋውንዴሽን ያስፈልጋችኋል። ያን ነገር ልትሉበት የምትችሉ ነገር በራሳችሁ ልትተማመኑ የሚገባ ፋውንዴሽን ያስፈልጋችኋል። ውጤት አለ ማለት ሪዞልት አለ ማለት ለሰራችሁበት ነገር ሪዞልት አለ ማለት ሪዞልት አለ ማለት አንድ ነገር ሰርተክ ውጤት ያለ ያ ነገር ሰልፍ ኮንፊደንስ ይሰጣል በእርግጠኝነት ትንሽም ሆነ ትልቅ። እና እኔ አሁን ይሄን ስልክ ጀስት የሆነ ሮንግ የሆነ አንደርስታንዲንግ ይኖር አልፈልግም። ቢውል የምታደርገው ነገር ሲስተም ነው ማለትም ቦሎ አለ። ለምሳሌ እንደዚህ ይፈልጋሉ ስላለ ነገር ግን ያን ነገር ኤክስኪዩዝ ለማድረግ ኮንፊደንስ ያስፈልጋል። ያን ደግሞ የምታደርገው ትናንሽ ነገሮችን ቢውል በማድረግ ትናንሽ ነገሮችን ቢውል አድርጋ ከዛ ኮንፊደንስ ዳግኛል። ትናንሽ
ሚኖች ያስፈልጋል። ይሄን የምታደርገው በየቀኑ በምታደርጋቸው ተግባሮች ነው። ጠዋት ተነስተህ ስኮል ታደርጋለህ ወይስ ደግሞ ጠዋት ተነስተህ ወጣ ብለህ አየር ተናፍሰህ ፑሻፕ ሰርተህ ጸልይ ምናምን ትነሳለህ? ያ አንድ ጥያቄ ነው። ገባህ? ትንሽ ዊናታ ለእኔ አሁን ያን የምለው ምንድነው የቀን በጣም ትንሿን ምላት ለእኔ ምን ያችን ከእንቅልፌ ተነስቼ ምናልባት ጸልዬ መጽሐፍ ቅዱስ አንብቤ ከተነሳው ያ ለእኔ ምንድነው ስሞል ዊን ናት። ያን ማድረግ ከቻልኩኝ ፎር ዘ ሬስት ኦፍ ዘ ዴይ በእንደዚህ አይነት መንገድ በእንደዚህ አይነት ምንድነው ሞመንተም ይርሻል የናዱ ነገር በእንደዚህ አይነት መንገድ ታክል ካረኩኝ በኋላ አዘ ኢንዶ ዘ ዴይ በራሴ ኩራት ይኖረኛል፣ በራሴ እተማመናለሁ። ከዛ ይሄ ነገር ሲደጋገም ቀን አፍተር ቀን ዴይ አፍተር ዴይ ሲደጋገም ይፈጠራል ማለት ነው። ሰልፍ ኮንፊደንስ ባለው ነገር አኳይ ተራጓለ ዲቨሎፕ ያደርጋል። እውነቱን ለማለት ቀጥተኛው የሰልፍ ኮንፊደንስ ቢልድ ማድረጊያ መንገድ ይሄ ነው። ስሞል ጌሞችን ሲደራረቡበት ነው ኮንፊደንስ የሚመጣው። ነገር ግን ደግሞ በቅድም ያልኳችሁ ነገር ነበር አክት ማድረግን ደግሞ አንደኛው መንገድ ነው። የነገር ቢልድ ካደረጋችሁ በኋላ አንድ አባባል ሰምቼ ነበር፣ አንድ መጽሐፍ ላይ አንብቤ ነበር። ዘ ማጂክ ኦፍ ቲንኪንግ ቢግ የሚል መጽሐፍ ላይ አንድ ኮት ልንገራችሁ። ቱ ቲንክ ኮንፊደንስ አክት እና እነዚህ ደግሞ የምታደርጉባቸው 3 ስቴፖች ነገራችኋለሁ። ማለትም በኮንፊደንስ አክት የምታደርጉበትን መንገድ ነገራችኋለሁ ማለት ነው። እና የመጀመሪያው እንድስቁ ፈልጋለሁ። ከሰዎች ጋር ስትነጋገሩ በማንኛውም ኦኬዥን ላይ በፈገግታ እንድትነጋገሩ፣ በፈገግታ ሰዎች እንዲጨቡት ፈልጋለሁ። ያን በምታደርጉ ጊዜ ኮንፊደንሳችሁን የምታንጸባርቁበት ሁኔታ ይሆናል ማለት ነው። ሁለተኛ ላይ ደግሞ ቶኪንግ ይሏልኝ ደግሞ ከሰው ጋር ስትነጋገሩ ጠልቃችሁ ግቡ። ጠልቃችሁ ስላችሁ በማመለከታችሁ ነገር ግቡ ሳይሆን አሰግሩ ፒያሮ ነው እንበላል ትገባና ኦኬ ምን ማለት ነው ይተላል ትጠይቋለህ። ጥያቄ እንደዚህ ስላል ሪስፖንስ አድርጋል ትመልሳለህ። ያለበዛ መሰለህ እንደዚህ አይነት ነገሮች ላይ ራስን ስታርቅ ኢንፌሪየር እንደሆንክ ይሰማሃል። ኋላ ቀር እንደሆንክ ስለሚሰማ ራስን ታርቃለህ። ኮንፊደንስን ጨራሽ ትቀንሳለህ። ስለዚህ እንደዚህ አይነት አጋጣሚዎች ሲኖሩ ገብተህ ለመናገር ለማውራት ሞክር ማለት ነው። ይሄን በሶስተኛ ላይ ደግሞ አስቀምጠላችሁ አይ ኮንታክት ፑሊንግ ቢሆን አትሰርሳ ስላችሁ አይ ኮንታክት በማታደርግበት ጊዜ ሰብኮንሺየስሊ ሰዎች መስውን ነገር እንዴ የሰውዬ ከኔ ደብቆ የፈለገው ነገር አለ እንዴ የሚለው ገባችሁ? እንዳያቅብኝ በሚል አታይም ማለት ነው። ገባ እንዳያቅብኝ ይመስላል ስለአታይም እንደዚህ ያልተወራልና አይ ኮንታክት በጣም ወሳኝ ነገር። ከሰዎች ስታወራ አይናችሁ ነው ስታወራ ኮንፊደንስ ትናገራለህ። በምታወራው ነገር እርግጠኛ እንደው ለሰዎች ታረጋግጣለህና እነዚህ 3 ነገሮች አድርጋችሁ ህይወታችሁን እንዲፓፕ ታደርጓቸው በእርግጠኝነት ኮንፊደንስ ቢልድ ማለት ትችላላችሁ። ሌላው ደግሞ እንዳልኳችሁ ነው አክሽን ነው ቢልድ የሚያደርገው ኮንፊደንስ ማለት ነው። ብታደርጓቸው እያንዳንዱ ስሞል ኒውዎች በየቀኑ ብታደርጓቸው ፖዚቲቭ ሀቢቶች ኮንፊደንስ ቢልድ ያደርጋሉ። ስለዚህ ልትገባን ተስፋ አደርጋለሁ። እስከ ቀጣይ ቪዲዮ ድረስ ቻው ቻው።